ቦታው ገጠራማ አካባቢ ነው። አንድ አይነ ስውር ለማኝ ከአንድ ዛፍ ስር ቁጭ ብሎ በሚያሳዝን ቅላጼ ዋሽንት እያጮኸ ልመናውን ተያይዞታል። ከፊት ለፊቱ ትንሽ ራቅ ብሎ አንዲት አነስተኛ ወራጅ ውሃ አለች። አንድ ፈረሰኛ በዛው አካባቢ ሲያልፍ ያቺን ወራጅ ውሃ ወይም ትንሿን ሲያይና ከፈረሱ ወርዶ ፊቱንና ራሱን ታጥቦ ከውሃው ተጎንጭቶ በከረጢት ቋጥሮ የያዘውን ዳጎስ ያለ በር ውሃ ዳር ረስቶ ሽምጥ ይጋልባል። ትንሽ ይቆይና ሌላ መንገደኛ መጥቶ ሊያልፍ ሲል እዛቸው ዳር የወደቀችውን የገንዘብ ቋጠሮ ያያል። ጠጋ ብሎ ያንን ብር ያነሳና በሌላ አቅጣጫ ይፈተለካል። ይህ ሁሉ ሲሆን ግን አይነ ስውሩ አንዳች የሚያውቀው ነገር የለም። እርሱንም ማንም አላስተዋለውም። የሚገርመው ነገር ግን ያ ብሩን ረስቶና ጥሎ የሸመጠጠው ፈረሰኛ ነገሩ ትዝ ይለውና እዛቸው ዳር ይደርሳል። ዳሩ ግን ብሩ የለም። አካባቢውን ዞር ዞር ብሎ ያን ምስኪን ለማኝ አይነ ስውር ያየዋል። ወደ አጠገቡም ተጠግቶ ስማ ወንድም፣ እዚህ አካባቢ በከረጢት የተቋጠረ ብር ረስቼ ሄጄ ነበር፣ አላየህምን ብሎ ይጠይቀዋል። አይነ ስውሩም ኧረ ጌታው፣ እንኳን በከረጢት የተቋጠረ ብር ይቅርና እርሱንስ መቼ አየሁት? እንደሚያዩት አይነ ስውር ነኝ። ሰውየው ግን የአይነ ስውሩ ንግግር ሳያስጨርስ ዝም በል፣ እዚህ አካባቢ ያለው አንተ ብቻ ነህ፣ ይልቁን ቀልዱን ትተህ ብሩን ብትሰጠኝ የተሻለ ነው ሲል ደነፋ። በዚህ ሁኔታ ሲሟገቱ ቢቆዩም ሰውየው የአይነ ስውሩን አላየውም ማለት ባለመቀበሉና ባለማመኑ በያዘው ጦር ሰብቆ ደረቱን ብሎ ገደለው። ያ ምስኪን አይነ ስውር በማያውቀው ጉዳይ ሞተ። ያንን ታሪክ በሙሉ በአንድ ገዳም ያለ መነኩሴ በራእይ ይመለከታል። መነኩሴው ባየው ራእይ ቢቆጣና የጸሎት መጽሐፉን አጥፎ ፈጣሪ ሆይ ይህንን ከምታሳየኝ ብገለኝ አይሻልምን? ብሩን የወሰደው ሌላ የሚሞተው ሌላ፣ ምን አይነት ፍርድ ነው የምትፈርደው? ብሎ በዓቱን ትቶ ይወጣል። ይህን እግዚአብሔር ይገለጥ ለምን እንደሰራው መጠየቅ ሲገባ እንዴት እንዲህ ታደርጋለህ ብለህ መቆጣት ተገቢ ነውን? በል ወደ በዓት ተመልሰው የዚህ ነገር ስለምንነት ልንገር ብሎ መነኩሴውን ወደ በዓቱ እንዲመለስ አድርጎ ይነግረዋል። በዚህ መሰረት አይነ ስውሩ በሚኖርበት ሀገር ብዙ ወንጀል ሰርቶ ነበር። ፊት በሚኖርበት ስፍራ አይነ ስውር ሳይሆን አንድ ታላቅ ሰው ገሎ ይሰወራል። ከጊዜ ብዛት የተነሳ አይኑ ታውሮ ሳይታወቅበት ይኖራል። የሚገርመው ግን አይነ ስውሩ የገደላቸው ሟች ብር የጣለውና አይነ ስውሩን የገደለው ፈረሰኛ አባት ነበሩ። ሌላ ደግሞ የፈረሰኛው አባት ከመሞታቸው በፊት ብር ተበድረው ነበር። ያን የተበደሩትን ብዙ ብር ሳይከፍሉ ተገደሉ። አበዳሪው ግን በገንዘቡ አለመከፈል ሳይቆጭ በአሟሟታቸው አዝኖ ለእግዚአብሔር ሰጥቶ ይኖር ነበር። ያ አበዳሪ ያንን የተቋጠረ ብር ከመንገድ ያገኘው ነው። ታሪኩን ስንሰበስበው የሟች ልጅ ፈረሰኛው የአባቱን ዕዳ ከፈለ፣ የአባቱን ገዳይ ተበቀለ። የሚገርመው ግን እርሱም ሆነ ሌሎቹን ይህንን አለማወቃቸው ነው። ከዚህ በኋላ መነኩሴው ሁለተኛ ባንተ ስራ ጣልቃ አልገባም፣ ፈጣሪ አንተ ሁልጊዜ ልክ ነህ አለ ይባላል። ሰው የራሱና ራሱ ሊሰራቸው የሚገቡ ብዙ የህይወት የቤት ስራዎች አሉት። ስለምን የማያገባው ገብቶ ይዳክራል? በተሰጠን ውሱን አእምሮ የፈጣሪን ስራ ለመመርመር ስንሞክር ስተን እንዳንገኝ ልንጠነቀቅ ይገባል። እግዚአብሔር ሁሌም ትክክል ነው።